ሰላም 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 የሀብሊት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት አላችሁ? ደህና ናችሁ ወይ? እኔ ሰላም እንዳለሁት እናንተ ሰላም እንደትሆኑልኝ ባለሙሉ ተስፋ ነኝ። እናንተስ እንዴት ናችሁ? ጤንነት፣ ኑሮ፣ ህይወት፣ ዩቲዩብ እንዴት ይዛችኋል እላለሁ። እኔ ደህና ነኝ፣ እውነት እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። አዲስ ቪዲዮ ምንድን ነው? ዩቲዩብ የተበላሸብኝ አዲስ ዩቲዩብ ከፍቻለሁ። ወገኖቼ ሰብስክራይብ እያደረጋችሁ አበረታቱኝ። እውነት በጣም ነው የደከምኩበት። ይሄ አንደኛው ቻናሌ አመት ከምናምን የደከምኩበት፣ ግን በቃ ድካም ብቻ ሆነ ትርፉ ማለት ነው። አፕላይ አድርጌ ነበር ግማሽ ጋር እንትን ሰዓቱም ቀነሰብኝ። ለስለሙናት ብዬ ደግሞ ብዙ ሞክሬ ነበር፣ ግን አልተሳካም። አሁን ደግሞ ዝም ብዬ ከምቀር ብዬ እንደ አዲስ እድሌ ልሞክር ብዬ አዲስ ከፍቻለሁ ማለት ነው። እናንተ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ እንደ ድሮ መታበረታቱኝ ማለት ነው ወገኖቼ፣ እና አበረታቱኝ እላለሁ። በትህትና እጠይቃለሁ። ቤተሰቦቼ በጣም ነው ያዘንኩት። እውነት አንደኛ ቻናል በጣም ነው የደከምኩት ስራ ላይ የሆነ አንደኛው ደግሞ በዛ ሰው ካልዘርህም ሰው አይመጣም ወደዛ እያልከ በጣም ትደክማለህ። ደክማ ደግሞ እንደዛ ሲሆን በጣም ያሳዝናል። ግን ምን ችግር የለም፣ ይሄንን ያልፋል ብዬ አምናለሁ። ምክንያቱም የሆነ ነገር የሆነ ቦታ ልትደርስ ከፈለግ ግዴታ ነው። ትወድቃለህ፣ ትነሳለህ። ግዴታ ስለሆነ ደግሞ መውደቅም መነሳትም ስላለ ችግር የለውም። ይሄንን ምን ማለት አይደለም። እናንተ ግን አበረታቱኝ፣ እውነት ቤተሰቦች አበረታቱኝ። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ እንደዛ ላለ ወገኖቼ። ዩቲዩብ የተበላሽተብኝ ነው። ቪዲዮ እያያችሁ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ እላለሁ ጋይሶች እና ቤተሰብ የነማረች እውነት ቻናሌ ተዓጽኒት የሆነ ሲ አዊኒ እውነት ብጣዕሚ አድኹምኒ መራይ አድኹምኒ እና ሰብስክራይብ አገበርኩም አበረታቱኝ ቤተሰብ ታዊ ደህዝም ሆነት ካይ 3000 ሰብስክራይብ ኖርዎ በየማንተ ደግሞ ላይቭ አተኻትልኩም ያዘርኻ ምናምን ነገር ነው። ግን ምንም አማራጭ የለ አይሆንም። ተለከስ ያው ቃል ቻናል ከፍት ያገደድን ማለት ድኻም ስለሆነ ትርፉ እና ሰዓቱን ደግሞ ቤተሰብ ሰብስክራይብ ያገበርኩም ላይክ ሼር ኮሜንት ያገበርኩም አበረታቱኝ ጋይስዋ ብረታኹም አይፈለኒ ብላኹ እና ሰይት ፍራት እንደመጣ አይደለም። ምስኪን እግዚአብሔር ያخرልኝ። ቴንኪ ሶ ማች